ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች፣ እኔ በጣም ደህና ነኝ። ትንሽ ጠፋ ብዬባችሁ ነበር። ትንሽ ሳይሆን በጣም ብዙ ነው የጠፋሁት እና ለዛ በጣም ይቅርታ። በራሴ አንዳንድ የግል ህይወት ምክንያቶች ነው የጠፋሁት። እዚህ በፊት በምታውቁት ቻናል ሪአክሽን ሰራበት በነበረው ቻናሌ አሪፍ ኮንቴንቶችን እየሰራው ይዤላችሁ ልመጣ ጨርሼ ተዘጋጅቼ ተመልሻለሁ ማለት ነው። የምሰራቸውን ኮንቴንቶች ተወዱታላችሁ ብዬ አስባለሁኝ። ያው ከዚህ በኋላ አልጠፋባችሁም ማለት ነው። የማታውቁኝ ሰዎች እንግዲህ ዘመን ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ዘመን በሚል ስሜ እንድታውቁኝ እፈልጋለሁ። ደግሞ በሰፈር ስሜ ቤባ እባላለሁ ማለት ነው። እዚህ ቻናል ላይ አሪፍ ቪዲዮዎችን ጠብቁ። ከጎኔ የነበራችሁ ሰዎች አመሰግናለሁ። አውቃለሁ የአዲሱ ኮንቴንቴ እዚህ ቻናል ላይ መጀመሪያ ላይ እንደማይታይ ግን ተስፋ ሳልቆርጥ እንደምንም ተጣጥሬ ከፍ እንዲል አደርገዋለሁኝ ማለት ነው። ያው ሁላችንም የምናውቀው ነው። ሶሻል ሚዲያ ላይ የሆነ ቪዲዮ ስትለቁ ዳይሊ ስትለቁ ከነበረ በተለይ ድጋሚ ከሆኑ ወራቶች በኋላ ስትመለሱ ምንም የመታየት ቻንስ አይኖረውም። እንደምታውቁት የቻናል ደግሞ ለምዶ የነበረው ኮንቴንት የሪአክሽን ቪዲዮ ነበረ። አሁን ደግሞ ሪአክሽን አይደለም የምሰራበት፣ የራሴን አሪፍ ምላቸውን ኮንቴንቶች የጻፍኳቸውንም እንዲሁም ደግሞ ሌላ ቦታ ያልተሰሩ የማስባቸውን አይዲያዎች ሰርቼ ለማምጣት ነው ያቀድኩትኝ እና እንደ መጀመሪያ አይታይም ግን ይስተካከላል ብዬ አስባለሁኝ። ስለዚህ በዚህ ቻናል እንገናኛለን። ዳይሊ እንኳን ፖስት ማድረግ ባልችል በሳምንት 4 ቀን እዚህ ቻናል ላይ ይመጣለሁ። ስላዳመጣችሁኝ እግዚአብሔር ያክብርልኝ። አመሰግናለሁ።